ሲጎዳኝ ናፍቆቱ ከአበባ ማበባ ነገ ያከሰመ ከልየቱ ማይነጋ ባስበው አንድ ልቤ ከሱ ሁለት እግሬ ከኔ መልካም አደረ የናፈቀው ሔዋን እባክሽ ተይ እሺ። ስሚኝ ይኸውልሽ ከኋላ እየመጣሽ እንደዚህ አይነት ነገር ማድረግሽን አቁም። እኔ ምቾት አይሰማም። ዳኒ ለምን እንደዛ ነው እየተሽኮረመምክ ያለኸው? ምን ማለት ነው? ይኸውልሽ ከዳኒ ህይወት የማትወጪ ከሆነ መቼም ነው ማልፋታሽ። ገባሽ? አንቺ ማን ስለሆንሽ ነው? ስሚኝ ሔዋን ንግግርሽ መሆን ያለበት ከዳኒ ጋር እንጂ ከኔ ጋር አይደለም። እሱም ቢሆን ደግሞ በተደጋጋሚ እንደማይፈልግሽ ነግሮሻል። ምን አልሽ አንቺ ከርፋፋ? ወይኔ ብታይ በህልሜ እያየሁ ነበር እኮ እንዴት ደስ እንደሚል አየኸው? አንተ እኮ ነገር ከምትለው እንጂ እግዚአብሔር ራሱ ፍቅራችንን ይፈልጋል። ገና ነው አሁን ጥሩ ስሜት ላይ ነው። እሺ እባክሽ ሔዋን ቆይ ነገር ለምን አይቀርብሽም? ዳኒ አንቺ ካልሆነ ለምንድን ነው ማትታዩ? ላንቺም እኮ አዳምሽ ቀስ ብሎ ይመጣል። ለምንድን ነው ትዕግስት የማይኖርሽ? ለምንድን ነው ማትጠብቂው? እሱን ንገሪኝ አልተባልሽም። አሁንም ሰጪኝ ከሆነ ስጪኝ፣ አለዛ ራሴን ነው ማጠፋው። የዛሬዋ ደግሞ በጣም ነው የምትለየው። አልኩኝ የመጣኝ ሲከዳኝ ናፍቆቱ ሲጎዳኝ ናፍቆቱ ከአበባ ማበባ